ሰላም ጤና ይስጥልኝ የሀገሬ ልጆች በዛሬው ትምህርታችን adverbs ወይም የግስ ገላጮችን እንመለከታለን በአረፍተ ነገር ውስጥ የሚኖራቸውን ኦርደር ወይም እንግዲህ ከአንድ በላይ የግስ ገላጮች ሊኖሩ ይችላሉ የነሱ ኦርደር በአረፍተ ነገር ውስጥ ምን ይመስላል የሚለው ነው ዛሬ የምንመለከተው በተከታታይ ሌሎች የግስ ገላጮችን የተመለከቱ ጉዳዮችን እንነጋገራለን እንግዲህ order of adverbs in Afaan Oromoo in a sentence okay in Afaan Oromoo adverbs come prior to their verb or adjectives እንግዲህ adverb ማለት ግስን ወይም adjectiveን describe የሚያደርግ ቃል ማለት ነው በአረፍተ ነገር ውስጥ እንግዲህ TMP time manner place verb ነው እንግዲህ በእንግሊዝኛ ያለው ኦርደር ጊዜ ሁኔታ ቦታ ግሱ መጨረሻ ይመጣል እንዴን ከዛ በፊት አድቨርቦች ካሉ የጊዜ መጀመሪያ ይመጣል ለሁኔታ ከዛ ቀጥሎ የቦታ ይመጣል ማለት ነው አለም ፊጋ ዶፌ ፊጋ የሚለው እንግዲህ ዶፌ የሚለው ነው የሚገልጽ እንዴት መጣ እየሮጠ መጣ ፊጋ ዶፌ እንግዲህ ከግሱ በፊት ፊጋ የሚለው አለ እየሮጠ ማለት ነው ጫልቱን በሪጌስ ጫልቱ ጠዋት ደረሰች ጫልቱ arrived early በሪ ነው እንግዲህ ጠዋት early ቀድማ መኒ ጉቱመቲ ጉበቴ ቤቱ ሙሉ በሙሉ ተቃጠለ the house burned completely ሙሉ በሙሉ ጉቱመቲ ጉበቴ ተቃጠለ ጉበቹ ነው ግሱ መቃጠል ጉበቴ ተቃጠለ ኢኒ መኒ የሚለው ኢኒ በሚለው ፕሮናንስ ስለሚጠቀም ኢብሳን አኩመ ተሳበደ መብራት ድንገት ጠፋ light disappeared suddenly አኩመ ተሳ ድንገት suddenly ጠፋ አኩመ ተሳበደ ድንገት ጠፋ ስለዚህ በደ ከሚለው ግስ በዱ መጥፋት ነው በደ ጠፋ ነው የጠፋው ደግሞ ኢብሳ ኢኒ በሚለው ፕሮናውን ይተካል ለሱ የሚስማማው past verb form የበዱ በደ ነው የሚሆነው ስለዚህ ድንገት አኩመ ተሳ መኒ ባዬ ጉዳዳ ቤቱ በጣም ትልቅ ነው the house is very big አሁን ባዬ የሚለው ጉዳ የሚለውን ቃል ነው ዲስክራይብ የሚያደርገው በጣም ትልቅ ስለዚህ ትልቅ ወይም ጉዳ አድጀክቲቭ ነው እሱን ዲስክራይብ የሚያደርገው ቃል adverb ይሆናል ባዬ በጣም የሚለው ማለት ነው ስለዚህ እንደ adverb ይሆናል በአማርኛውም በአፋን ኦሮሞም ጉዳ ትልቅ ከሚለው በፊት በጣም ባዬ የሚለው መጥቷል ማለት ነው very large በፊት very የሚለው መጥቷል ማለት ነው ሲሪቲ ጎዳሜራ በትክክል ተደርጓል done correctly ሲሪቲ በትክክል ማለት ነው correctly በእንግሊዝኛው ጎቹ ማድረግ ነው ጎደሙ መደረግ ነው ጎደሜራ ተደርጓል ማለት ነው ጎደሜ ጅራ present perfect ስለዚህ ጎደሜራ ከሚለው በፊት ነው ሲሪት የሚለው adverb የተቀመጠው ሲሪት በትክክል correctly ኑቲ ሰልጳቲ ሞኔ በቀላሉ አሸነፍን we won easily ሰልጳቲ በቀላሉ ማለት ነው ሰልጳቲ በቀላሉ easily ሞኡ ማሸነፍ ነው ሞኔ ሲሆን simple past tense form of ሞኡ with respect to ኑቲ ነው የሚሆነው ሞኔ ይሆናል past ነው ስለዚህ ሞኔ ከሚለው ግስ በፊት ሰልጳቲ የሚለው የአፋን ኦሮሞ adverb ተቀምጧል ማለት ነው አሸነፍን ከሚለው በፊት የአማርኛው በቀላሉ የሚለው ተውሳከ ግስ ተቀምጦ ታያላችሁ ተውሳከ ግስ adverb የግስ ገላጭ ሲሬራን ይረፍና አልጋ ላይ እንተኛለን we sleep on bed where do we sleep on bed የት እንተኛለን አልጋ ላይ እሰት ይረፍና ሲሬራ አልጋ ላይ ስለዚህ ሲሬራ የሚለው አልጋ ላይ የሚለው ረፍና የሚለውን ግስ ይገልጻል ማለት ነው ረፉ መተኛት ነው ይረፍና simple present tense with respect to ኑቲ ረፍና ይሆናል ማለት ነው verb form ሲሬራ አልጋ ላይ on bed ኢፍታን ሄሮምቲ ከነገወዲያ ታገባለች she will marry the day after tomorrow እንግዲህ ኢፍታን ከነገወዲያ ማለት ነው the day after tomorrow ማለት ነው ዮም ሄሮምቲ ሺን ኢፍታን መቼ ታገባለች ከነገወዲያ when will she marry the day after tomorrow ስለዚህ ሄሮምቲ ከሚለው በፊት ኢፍታን አለ ታገባለች ከሚለው በፊት ከነገወዲያ አለ ማለት ነው እንግዲህ የአማርኛውና የአፋን ኦሮሞ adverb and verb ወይም የግሱና የግስ ገላጩ ፕሌስመንት ተመሳሳይ መሆኑን ያያያችሁ ማለት ነው የሮሁንዳን እንቋዳ
ሁል ጊዜ አጠናለሁ። I study always የሮሁንዳ ሁል ጊዜ always ማለት ነው። ነንቋዳ አጠናለሁ። ቋቹ ማጥናት ነው። in the present time ለአኒ ወይም ለእኔ ቋቹ የሚለው ግስ ኮንጁጌት ሲደረግ ነንቋዳ ይሆናል ማለት ነው። ስለዚህ የሮሁንዳ ሁል ጊዜ always ማለት ነው። አኔ ካሌሳን የቴኮፋና ባሲዳን ገረ ቢሾፍቱ ደሜን ቱሬ እኔ ትላንት ከሚስቴ ጋራ በባስ ወደ ቢሾፍቱ ሄጄ ነበር። ይሄ እንግዲህ ታይም ማነር ፕሌስ ወይም ጊዜ ሁኔታ ቦታ እነዚህ እንግዲህ አድቨርቦች ወይም የተውሳከ ግሶች ወይም የግስ ገላጮች ናቸው። ሁሉም እንደዚህ ብዙ ሆነው ሲመጡ መጀመሪያ የጊዜ ከዛ ቀጥሎ የሁኔታ ከዛ በኋላ የቦታ የጊዜ ገላጭ ይመጣል በአፋን ኦሮሞና በአማርኛ እንደምትመለከቱት። ስለዚህ ካሌሳ ትላንት ማለት ነው ጊዜ ነው የሚገልጸው መጀመሪያ መጥቷል። ኒቲ ኮፋና ከሚስቴ ጋር ባሲዳን በባስ ይሄ ደግሞ እንዴት የሚለውን ሁኔታውን ነው የሚገልጸው። ከሚስቴ ጋራ በባስ ከማን ጋር ከሚስቴ ጋራ በምን በባስ የት ለሚለው ደግሞ ገረ ቢሾፍቱ ወደ ቢሾፍቱ ዴሜን ቱር ይሆናል ማለት ነው። እሺ የዛሬውን ትምህርት በዚህ ጨርሰናል። በሌላ ትምህርት እስከምንገናኝ ነጋቲና እንጀራ